በውስጡ ማለፍ በዛ ውስጥ ማለፍ ያንን ስሜት መጋራት ቀላል አይደለምና እኛ ደግሞ የአካል ብልቶች አይደለንም። የአንዱ ክብር የሁሉ ክብር ነው። የአንዱ እረፍት የሁሉ እረፍት ነው። የአንዱ ስቃይ የሁሉ ስቃይ ስለሆነ የወገኖቻችን የእህቶቻችን እረፍት ለእኛም እረፍት ነውና ለእግዚአብሔር ክብር ይሁን። አጨብጭቡ ነገር ሃሌሉያ። ሁለት ነገር ልናገርና የእግዚአብሔርን ቃል እንካፈላለን ባጭሩ፣ ከዛ እንጸልያለን። አንደኛ ቅድም ወንጌላዊ ተፋ የተናገረውን ነገር መድገም ፈልጋለሁ። ውስጣችሁ የጸሎት ሸክም ያላችሁ ሰዎች ጠዋት ከ3 ሰዓት እስከ 4 ሰዓት ከእኛ ጋር ከመደበኛ ፕሮግራም መጀመር በፊት ስለዚህ ጉባኤ ስለዚህ ፕሮግራም ጸልያለንና እኛ አገልጋዮች ጸልያለን። 3 ሰዓት ነው የምንጀምረው። 3 ሰዓት ሲሆን እንበረከካለን። እኔም መጸለይ እፈልጋለሁ። ውስጥ የጸሎት ሸክም አለ። ለብዙ ርዕሶች አሉ ምድርቱ በማለት እዚህ ጉባኤ መጸለይ ያስፈልጋልና ያንን ደግሜ ላሳስባችሁ እፈልጋለሁ። ሁለተኛው እባካችሁ ወደዚህ ጉባኤ ከገባችሁ በኋላ ስልኮቻችሁን ወይ እንትን ብታረጉ ሳይሌንት ብታረጉ ነገር ስልክ ይዞ ከዛ በኋላ መውጣት ከዛ መግባት ምናምን መረባበሽ ሆናልና በዚህ ያለው ትልቁ ጌታ አይደለ ወይ? በዚህ ያለው በዚህ የሚመለኩ ትልቁ ጌታ ነው። የሆነ ትልቅ ቢሮ እንኳን ብንል ትልቅ ቢሮ የሆነ ትልቅ ባለስልጣን ያለበት ቢሮ ብንል ሁሉም እናደርገው በጥንቃቄ ነው። ስልኮቻችን በጥንቃቄ ነው እና በእግዚአብሔር ፊት ነው ያለነው። ይህን ብናደርግ ከጉባኤ ከተጀመረ በኋላ የተመለከ የተዘመረ ቃል እየተሰማ የሆነ ነገር የሆነ ስልክ ይዞ ብድግ ብሎ መውጣት ትንሽ ሌላው ይረብሻል። ምናልባት ከጌታውን በተጨማሪ ጌታ ሊያዘንብን ይችላል። ምናልባትም ምሕረት ሊያደርግለት ሰው ይረብሻል እና በተለይ ወደፊት መታችሁ ከፊት እንደገና ሲወጣ ምናምን ትንሽ ጥሩ ስለማይሆን እሱ ነገር ይስተካከላል። ለሚመለከታቸው የማይመለከታቸው ኢየሱስ ጌታ ነው። ባለመልእክቶቹ ነው። እሺ እግዚአብሔር ትልቅ ነው። እስኪ እግዚአብሔር ትልቅ ነው በሉ። ባላስቸግራችሁ እንደው ወደኋላ በጣም ወደኋላ ያላችሁ ሰዎች ከፊት ወንበሮች አሉ። ሰብሰብ ብለን እግዚአብሔር ይባርካችሁ። ከፊት መቀመጥ ጥሩ ነው። ያው እዚህ ጋር ክፍት ነው። ከፊት አንደኛ መስመር መቀመጥ ይቻላል። እግዚአብሔር ይባርካችሁ ነው። ሰብሰብ እዚህ ጋር መደዳ እዚህ መሃል ላይ ቦታ አለ። እንዲህ ሲሆን ጥሩ ነው። ኋላ ያላችሁ ሰዎች ተጠጋጉ። ጌታ ይባርካችሁ። ምንም ክፍት ወንበር እንዳይኖር ከፊት ክፍት መኖር ያለ የሚፈቀደው ከኋላ ብቻ። እነዚህ እዚህ ጋር የሆኑት 4 ወንበሮች አሉ። እዚህ ጋር አሉ። እሺ በእግዚአብሔር ፊት እንቆምና የጌታን ቃል ሰሞኑን ውስጥ ያለ ቃል ነው። መዝሙር 46 ላይ በቅንፍ 46 ላይ የጌታ ቃል እንደዚህ ይላል። መዝሙር 46 በጌታችን በኢየሱስ ክርስቶስ አነባለሁ ብሎ ምዕራፍ እንዲህ ይላል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆች ጮኹ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዞች ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ያደረጋትን ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ እላለሁ፣ በአሕዛብ ዘንድ ከፍ እላለሁ፣ በምድርም ላይ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። አባት እግዚአብሔር በሰማይ በምድር ክብርና ምስጋና አምልኮና ስግደት ለታላቅ ልጅ ይሁን። አሜን። ስለ ምሕረት ቸርነትህ፣ ስለ ጥበቃ ማዳንህ እናመሰግናለን።
አሜን። ከፍ ካሉት ሁሉ በላይ ስሜ ለዘላለም ከፍ ይበል። አሜን። ስለ መልካምነቴ ስለ አባትነት ፍቅሪ እናመሰግንሃለን። አሜን። በጌታ በኢየሱስ ክርስቶስም ቃልህን ባርከልን፣ አሜን። አስተምረን፣ አሜን። ምከረን፣ አሜን። ፈቃድን ሁሉ ያለ መከልከል ግለጥልን። አሜን። የትኛውም የጨለማ ኃይል ሰባበር፣ አሜን። መፈታት ለሕዝብህ ይሁን። አሜን። በመካከላችን የመንፈስ እሳት ይንቀሳቀስ። አሜን። ደካማ ኃይልን ይታጠቅ። አሜን። ጉልበት ለሌለው ብርታትን ተቀብሎ ከዚህ ቤት ይውጣ። አሜን። ሐዘን፣ ትካዜ፣ ጨለማ፣ ተስፋ መቁረጥ፣ ግራ መጋባት በኢየሱስ ክርስቶስም ከሕዝብ ይሰበር። አሜን። ማንኛውንም የጨለማ ጫና በጌታ በኢየሱስም እሰብረዋለሁ፣ እሰብረዋለሁ። የተሰበረ ይሆን፣ የተሰበረ ይሆን። በወሩ ላይ የሚሠራ ይመታ። የወሩ አለቃ ይመታ። የክፋት ኃይል ይመታ። በቅዱሳን ላይ የሚዘምት ይመታ። በስውር በግልጽ የሚሠራ አውሬ የተወጋ ይሁን። በጌታ በኢየሱስም የተሰበረ ይሁን። በሁሉ ክብር ላንተ ይሁን። ቃልህን ባርክልን፣ አስተምርን በጌታችን በኢየሱስ ስም አሜን። አራት ወሩ ጌታ ይባርካችሁ። ሳይናወጡ መኖር በሚል እግዚአብሔር ቃል አጭር ደቂቃዎችን እናገራለሁ። እንዴት መኖር? ሳይናወጡ። እስኪ ድገሙና በሉ። ሳይናወጡ መኖር። እኛ ክርስቲያኖች የሚያምርብን ረጋ ስንረጋጋ ነው። አጠገባችሁ ላለ ሰው ንገሩኝ፣ አንተ ስትረጋጋ ነው የሚያምርብህ ይበሉት። ነውጥ በአንተ አያምርም ይበሉት። መናወጥ በአንተ አያምርም ነው። እስኪ ማያምር እኮ ነገር አለ አይደል? ማያምር ነገር አያምርም ይባላል እና መናወጥ በእኛ አያምርም። ነውጥ በራሱ ምንድን ነው? ነውጥ አለመረጋጋት ነው፣ መታወክ ነው፣ መጨነቅ ነው አይደለ? መናወጥ አለመረጋጋትን ነው የሚያመለክተው። የመታወክ ምልክት ነው። የጭንቀት ወይ ነገር ከስሜት ጋር ሊገናኝ ይችላል። የስሜት መናወጥ ወይም ኢሞሽናል ክራይሲስ የሚባል ነገር ሊሆን ይችላል። የጤና መታወክ አለ፣ የጤና መናወጥ አለ፣ የኢኮኖሚ መናወጥ አለ፣ የሰላም መናወጥ አለ አይደለ? አለመረጋጋት ማለት ነው። ዛሬ በኢየሱስ ክርስቶስም ይሄ ቃል ከሰማንበት ሰዓት ጀምሮ ምረጋጋ ሰው አለ። አሜን። ዓለም እየተናወጠ ሁኔታ እየተናወጠ ነውጡ እያለ በነውጥ መካከል የሚረጋጋ ሰው አለ ዛሬ። ኢየሱስ ጌታ ነው። ትዝ ይላችኋል በመጽሐፈ አስቴር ላይ 127 ሀገር ያሉ አይሁድ በሙሉ እንዲጠፋ ትእዛዝ ወጣ ይላል። አይሁዳዊው መርዶክዮስ የንጉሥ ትእዛዝ እንደወጣ ባወቀ ጊዜ በንጉሥ በራፍ ላይ ባለመነሳትና ባለመናወጥ ተቀምጠው ነበር ይላል። እንዴት ባለመነሳት ደግሞ ባለመናወጥ። መረጃ ስለሌለው ነው አለው። የአይሁድ ጥፋት እንደታወጀ ያውቃል። ጥፋቱን ከሱ እንደመጀመሪያ ያውቃል። ግን መረጃው ያለ መልእክቱን ሰምቶ እያለ ምንም እንዳልሰማ ባለመነሳት ደግሞ ባለመናወጥ ተቀምጦ ነበር እና ሃማ ይሄን አይቶ ተበሳጭቶ ወደ ቤቱ ሄደ ይላል። ተቀምጦ ነው ያበሳጨ። በነገራችን ላይ በኋላ ነው የሚገባቸው። አንዳንድ ሰዎች ቁጭ ብሎ አቀማመጡ ያበሳጨ። አጠገባቸው ላሉ አቀማመጥ እንዴት ነው ብሏቸው። ተዋክቶ አይደለም ያበሳጨው፣ ተኩሶ አይደለም ያበሳጨው፣ ሰንዝሮ አይደለም ያበሳጨው፣ ተቀምጦ አበሳጨ። ይቻላል ነው? እስኪ ባካቸው እንዴት ባል ተረጋግቶ ነው ተቀመጠ። መረጃው አለው። አዎ ነውጥ አለ። አዎ ወጀብ አለ። አዎ ነገር ግን እንዳልሰማ። እኔ አንዳንድ ጊዜ ታውቃለህ የዘመናችን ሰዎች የሆነ የአማርኛ አለ። እኔ መስሚያ ጥጥ ነው ይላል። ይሻላል አይደል? መስሚያ ምንድን ነው? ጥቅም። ለጠላት መስሚያ ጥጥ ማድረግ ነው የሚሻለው። ኢየሱስ ጌታ ነው። ምሳሌ 1:33 ወደዚህ መለሳለሁ። ምሳሌ 1:33 ላይ ነው የሚሰማን እንዴት በቃ አቀመጥ ለእኛ የተፈቀደልን አቀማመጥ እንደዛ ነው። በእርጋታ መቀመጥ። ኢየሱስ ጌታ ነው። እስኪ በእርጋታ ይቀመጣለሁ በሉኝ። ቹቹ ይሄ ነገር ትንሽ
ትንሽ መንፈሳዊ ብታረጉ ጥሩ ነው። መንፈሳዊነት የጎደለው ነው። ትንሽ ይገባል ይወጣል ምናምንና ድምፅ እየረበሸ ስለሆነ ትንሽ መንፈሳዊነት ጨምርበት። ኢየሱስ ጌታ አይደለ? አራበሽ ስለይደልና እንዴት ነው የሚቀመጠው? የሚሰማኝ በእርጋታ ይቀመጣል። ከመከራውም ስጋት ዛሬ የሚያርፍ ሰው አለ። የሆነ እረፍት የሚሆንለት ሰው አለ። አሁን ባነበብንበት የቆሬ ልጆች መዝሙር ነው። መዝሙር ላይ ያው መዝሙረ ዳዊት ላይ ሁሉንም ዳዊት አይደለም የዘመራቸው። የቆሬ ልጆች አለ፣ የአሳፍ መዝሙር አለ እና የቆሬ ልጆች ናቸው የዘመሩት። ምን ብሎ አምላካችን መጠጊያችንና ኃይላችን ነው። ሃሌሉያ! ይሄ እኮ የትምክህት ቃል ነው። ይሄ እኮ የመመካት ቃል ነው። አምላካችን መጠጊያችንና ኃይላችን ነው እና ሲባል የሆነ ታውቃላችሁ የመታመን ጥግ ምድር ብትነዋወጥ እንዴ ማለት እኛ የምንኖርባት ምድር ማለት ነው። ሰሞኑን ኑሮ እኛ ጋር ጀማምሯል አይደል? ምድር ብትነዋወጥ ተራሮችም ወደ ባህር ቢወሰዱ እኛ ጉዳችን ፈላ አይደለም፣ እኛ አንፈራም። ሲበሉና አልፈራም ብሎ ሲባላችሁ ሃሌሉያ! ምድር ብትነዋወጥ ተራሮች ተናወጡ ይላል፣ ወንዞች ተናወጡ ይላል። እዚህ ጋር በጣም ተናወጡ እና እግዚአብሔር በመካከታ ነውና አትናወጥ ይላል። መልእክት ይሄ ነው፣ አትናወጥ። ኢየሱስ ጌታ ነው። ነገስታትን ያናወጠ ነገር አናወጠ። ትውልድን የናቀ እያናወጠ የረፍት ያሳጣ መቆሚያ መቀመጫ ያሳጣ ያለ ነገር አያናውጥህም። ጃችመቱና አያናውጠኝም ብሎ ሲባካቸው ናያማስ ምሰማ አያናውጥህም። ምታየው አያናውጥህም። ምነበበው አያናውጥህም። ምታወጀው አያናውጥህም። ወሬው አያናውጥህም። ጮክ ብላችሁ አያናውጠኝም ብሎ ሲባካ በጣም ትንሽ ጊዜ ነው የምናገረው። ይኸውላችሁ ለምንድን ነው ማንናወጡ? ዝም ብሎ የጡንቻ ጉዳይ አይደለም። አየር ላይ የሆነ ፉከራ አይደለም። የማንናወጥበት ምክንያት አንደኛ ረዳት ስላለን። አቤት 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 አቤት! ምን አለን? ረዳት አለ። ሁለካችን መጠጋችን ማገኘን በታላቅ መከራ ምናችን ነው? ምናችን ነው? ረዳት እንደሌለው አንናወጥም። ረዳት የብሎ ቃል ትንሽ መነጋገር ያስፈልጋል። መሰለኝ እሱ ለገባ ለምሳሌ የመኪና ረዳት አለ አይደል? ሹፌሩ ነው ዋናው ስራ አስፈላጊ ሆኖ ነው ረዳቱ ጥቃቅን ነገሮች ነው። እንደሱ ማለት አይደለም። እንደሱ አይደለም። ረዳት ማለት የሆነ ወንዝ ለመሻገር ሄዳችሁ የሆነ ሕፃን ልጅ ታውቃላችሁ አይደል? መሻገር አቅቶት ቆሞ ከሱ ከፍ ያለ ሰው መጥቶ እሱ አይችልም አይደል? ብሪክ አድርጎ እንደዚህ ወይም ተሸክሞ ሲሻገር ምን አደረገ ነው የሚባለው? ረዳው ይባላል። ረዳታችን ነው ማለት እንደዛ ነው። ለአንተ ተራራ የሆነውን ነገር፣ ለአንቺ ዳገት የሆነውን ነገር፣ አንቺ ማትሞክሩን ነገር፣ አልደፈር ያለ ነገር፣ አይሞከርም የተባለውን ነገር አንቱ የተባለውን ነገር ይንድልሃል። ሃሌሉያ! ረዳታችን ነው ማለት የሆነ በቃ እኛ ዋናው ነገር እየሰራን እሱ ትንሽ ደገፍ የሚያደርገን ጎማ ስንቀይር እሱ የሆነ የሚያቀብልን አይነት ነገር አይደለም። እግዚአብሔር ረዳታችን ነው ስንል የገዘፈብንን ነገር ይንድልናል። ከፍ ያለብንን ነገር ያዋርድልናል። መሻገር ያቃተንን ሁኔታ እጆቻችን ይዘው በቀላሉ ያሻግረናል። እስኪ ረዳት አለኝ በሉ እባካችሁ። የቆየ ነው። አንድ ምሳሌ የሰማሁት አለ ታውቃላችሁ። ከዚህ ጋር ትንሽ ትገጥልኛለች። የሆነች አይጣለች አሉ እንትን ለመሻገር ተቸግራ አዶ ለመሻገር ተቸግራ ወንዝ ዳር ቆማለች አሉ እና ግመል መጣ። ግመል ሲመጣ ዘላ ጆሮ ውስጥ ገባቸው። ከዛ ግመሉ ወንዙን እየነቀነቀ ነቅነቅ እያደረገ ተሻገረ። ከዛ ዱብ አለችና ነቀነቅ ነው አይደል ያለችው። የነቀነቀው ማን ነው? ይነቀንቅልሃል። አሜን ትላላችሁ? አዎ የሆነ አደረግነው ምንለው አይደለም፣ አደረገልኝ ነው ምንለው። ሃሌሉያ! ሰበርነው አይደለም፣ ሰበረልኝ ነው ምንለው። ጮክ ብላችሁ ረዳቴ ነው አምላኬ በሏቸው። እስኪ እግዚአብሔር ረዳቴ ነው በሏቸው። ይረዳኛል በሏቸው። በእግዚአብሔር ተረድቶ እረፍት የሚያገኝ ሰው አለ ዛሬ። በእግዚአብሔር ተረድቶ የሚያርፍ ሰው አለ፣ የሚረጋጋ ሰው አለ። ሃሌሉያ!
ያለው ሰው አይናወጥም። ምረዳ እንደሌለው የሚደርስለት እንደሌለው ብጮህ ማን ይደርስልኛል ነው በዚህ ሜዳ እንደው ወደ ማን ቤት ላለው የሚባል አይደለም። እኛ ረዳት አለ። አሜን። ኃይላችን ነው፣ ድል ሰጪያችን ነው። አሜን ትላላችሁ ወይ? ድል ማንሻችን ነው እሱ። ረዳት ያለው አይናወጥም። ኢየሱስ ጌታ። አንናወጥም ስላችሁ ጌታችንን ነው ተረድልን ማንናወጥም ጌታችንን አይተን እንጂ። አሜን። ክብር ለኢየሱስ ይሁን። አሜን። ሁለተኛ የማንናወጠው ቁጥር 5 ላይ እግዚአብሔር በመካከላ ነውና ይላል። የት ነው? እግዚአብሔር በመካከላ ነውና አትናወጥም። እስኪ እግዚአብሔር በመካከላችን ነው። የት ነው? የት ነው? እርግጠኛ ናችሁ? እና እግዚአብሔር በመካከላችን ነው ማለት የሚዋጋልን፣ የሚረዳን፣ ጠላቶቻችንን የሚመታልን አረ በመካከላችን አለ። ቀላል ነገር ንገራችሁ። ቅድም ፊታችን እባቡ ተነሳለች እንትን እያለ ሲመጣ አለችና ጠራች። በምልክት ጠራች። ይረግጣል ታውቃለች። ያረገውን ጫማ ታውቃለች። የባሏን ልክ ታውቃለች። ስለዚህ ቀላል ነው አለች። አልጮኸችም። ወዳጄ ሚሊተሪ ባሉ እንኳን ያስተማምን ነገር ሳይናወጥ አንተ ትቀላለህ። እንኳን እግዚአብሔር በመካከላችን ነው። ቶክላችሁ እግዚአብሔር በመካከላችን ነው በልባካችሁ ድገሙና እግዚአብሔር በመካከላችን ነው በመስኪ ሃሌሉያ። ስለዚህ ምን አንዶንም ቶክላችሁ አልናወጥ በመስኪ ባኒ ማሳታ እግዚአብሔር ከኛ ጋር እያለ ኢየሱስ ጌታ እግዚአብሔር ከኛ ጋር ነው ብሎ እንግሊዝኛ በጣም ጎበዝ ስለሆንኩ አይደለም። ሮሜ 8 እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሎ እንግሊዝኛ if God is for us ነው። God is with us አይደለም for us። for us ማለት እግዚአብሔር ለኛ ነው። እግዚአብሔር ከኛ ጋር ነው ብቻ ሳይሆን እግዚአብሔር ለኛ ነው። ምን ማለት መሰላችሁ? ለኛ ነው ወግኖ ለምሳሌ አምስቱ አብረው ናቸው አይደለ? ከዛ በዚህ ጋር ደግሞ አምስቱ አብረው ናቸው። ለሆነ ጠብ ይነሳ እንበልና እዚህ ቤት ጠብ የለም። ጌታ የተባረከ ይሁን። እንትና ለኔ ነው የሚወግነው ቀድሞ ይታወቃል። የማን ክለብ እንደሆነ፣ የማን ቡድን እንደሆነ፣ የማን ደጋፊ እንደሆነ፣ ለማን እንደሚቆም ቀድሞ ይታወቃል። እሱ ከኔ ጋር ነው። በቃ ከመጀመሪያው እሱ ለኔ ነው። እግዚአብሔር ለኛ ነው። አሜን ናችሁ ወይ? አብሮ ማለት አብሮ ዝም ብሎ አብሮ የመውደድ ነው። አብሮ ጠላትም አብሮ ሊሆን ይችላል እኮ የሆነ ቀን የጠበቀ የሆነ ቀን ጠብቆ ሊያደርግም አብሮ ሊሆን ይችላል። ለጊዜ አብሮ ነው ማለት ለኛ ነው ማለት ነው። ምን ማለት ነው? ለኔ ነው የምወግነው። ቢሎንጊንግ ነው ለኔ ነው። አሜን ትላላችሁ? አሜን። ግልጽ ነው። እግዚአብሔር ለኛ ነው። አሜን። ስለዚህ አንናወጥ። እግዚአብሔር ለኛ ነው። እግዚአብሔር ከኛ ጋር ነው። ለኛ ነው የሚዋጋ፣ ለኛ ነው የሚወክለው፣ ለኛ ነው የሚመታ፣ ለኛ ነው ጠላቶቻችንን የሚያዋርደው። እስኪ ጮክ ብሉና እግዚአብሔር ለኔ ነው ብሎ እስኪ አዲስ ነገር ናት አይደል? እግዚአብሔር ከኛ ጋር ብቻ እግዚአብሔር ለኛ ነው። ለኛ ነው የሚወክለው፣ ለኛ ነው የሚዋጋ። ሃሌሉያ። እሺ ሶስተኛ ለምንድን ነው ማንናወጠው? ሰፋ ያለ ጊዜ እንድንጸልይ ስለፈለኩ ነው የሚፈጥረው። ለምንድን ነው ማንናወጠው? ሶስተኛ እግዚአብሔር መጠጊያችን የያዕቆብ አምላክ ምናችን ነው ብሎ በተደጋጋሚ የተጻፈ ቃል ነው። በነገራችን ላይ መሸሸጊያችን ነው። የሆነ ነገር ሲመጣ የት ልግባ ይባላል አይደል? ወይኔ የት ልግባ አይደለም፣ መግቢያ አግኝተናል። ምናችን ነው? መጠጊያ ማለት መሸሻ ማለት ነው። መጠጊያ ማለት ማምለጫ ማለት ነው። አሜን ትላላችሁ? የሆነ ሜዳ ላይ ከባድ ዝናብ ቢመጣ ምንድን ነው የምትፈልጉት? ወዴት እንሸሻለን የሚባለው? ወዴት እንሸሻለን? ወዴት ሮጠን ነው የምናመልጠው ይባላል። የእግዚአብሔር ቃል ምሳሌ አንዴ ነው አይደል? ምዕራፍ 10 ቁጥር 18 አካባቢ የእግዚአብሔር ስም የጸና ጻድቅስ ምን ይላል?
ወደ እርሱ ሮጦ አጠገባችን ያለ ሰው ማምለጫ አግኝቻለሁ ብርባካችን፣ መሸሻ አግኝ መጠጊያ አግኝቻለሁ ብርባካችን። ሃሌሉያ! አምላካችን ኃይላችንና መጠጊያችን ነው። መጠጊያ መቼ? በክፉ ቀን፣ መቼ? በመከራ ቀን፣ መቼ? ጠላት ሲፈረጥም፣ መቼ? ቀን ሲጨልም፣ መቼ? መንገድ ሲዘጋ አለን ማምለጫ። እቺ ምድራም ዋስትና ያጣች ነው። በነገራችን ላይ የቱ ዋስትና ይሆናል? አሁን ፎቅ ላይ የሚኖሩ ሰዎች በተለይ በጣም ስጋት ሆኖ ይናወጣል። አረጉን ነው። ትናንትና የሆነ ነገር ሆኖ ነበር ይመስለኝ አይደለ? 5 ተኩል ላይ ምናምን የሰማችሁ ሰዎች ይኖራላችሁ። ያልሰማሁ እስከ ዛሬ ያልሰማውን ነገር ብኖር ይሄን ነገር ጌታ ሸፍኖኝ ይሁን ብቻ ወይ ተኝቼ ይሁን እኔ ብቻ እስካሁን ያልሰማሁት ነገር ብኖር እሱ ነው። ኧረ ለዘላለም አንስማው አይደል? ኢየሱስ ጌታ ነው። ምን ሊሆን ነው? ምን ሊደረግ ነው? በብዙ በቃ ታውቃላችሁ። መሰረታ ጽኑ ባለች ዓለም ላይ ነው። ይሄ ነገር አስተማማኝ ነው። ማንልበት ዓለም ነው። ምንታመነው ጌታ ነው። እስኪ እግዚአብሔርን ይታመናለሁ ብላችሁ አየሩ አያስተማምንም፣ ሲስቴሙ አያስተማምንም፣ ፖለቲካው አያስተማምንም፣ ኢኮኖሚው አያስተማምንም፣ ዘመኑ አያስተማምንም። በምን ልታመን በምን ልደገፍ አለው የሚባል ነገር ዛሬ ያለው ነገ የለም። ዛሬ ቆም የምትለው ነገ ወርቆ ታገኘዋለህ። እኛ ግን ቋሚ፣ የማይለወጥ፣ የማይገረሰስ፣ የማይፈርስ ጽኑ ዓለት የምንመካበት አለን ማማቻ። ሃሌሉያ! አትናወጡ ለምን ቃሉ ለዛ ነው። ተደገፉ ነው። አትናወጡ ስለን ተጠጉ ነው። ሃሌሉያ! ጠጋ ማለት ነው። ወደ ስላለመናወጥ መፍትሄው አይኔን ከሁኔታ ላይ አንስተ፣ አይኔን ከነውጡ ላይ አንስተ፣ አይኔን ትኩረትን ወደ ጌታ ማድረግ ነው። ኢየሱስ ጌታ ነው። አሜን። አንሌስ ምንድን ነው የምትታመነው? በዚያ ለምስኪ የቱ ነው ኮንፊደንስ? የትኛው ነው ማረጋገጫ ዋስትና ሰርተፍኬት የምሰጥ? ምንድን ነው ቋሚ ነው ብለን የምትሰጠው? ምንም ነገር የለም። ሰው አይታመንም፣ ዘመን አይታመንም፣ ዘመኑ አይታመንም አለ የሚባል የለም። ዘመኑ የመጨረሻ ዘመን ነው። የሰዎች የክፋት ጥግ የሚገለጥበት ዘመን ነው። አውሬው ኃይሉን ታጥቆ የመጨረሻ ጠብታም ለማድረግ የወጣበት ዘመን ነው። ምታመን ብቻውን ሃሌሉያ ብቻውን የሚያስተማምን ሸምበቆ ያለ ተሰብሮ የማይሰብር የምተማመኑበትን የሚያስተማምን ኢየሱስ ጌታ ነው። አሜን ሃሌሉያ። እግዚአብሔር ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። አሜን ትላላችሁ? አውላላ ሜዳ ላይ እንደተጣለ መሄጃ እንደሌለው መግቢያ እንደሌለው አይደለም ስሜታችን አለን። ኢየሱስ ጌታ የሚያስመልጥ አለን፣ የሚያስመካ አለን። አንናወጥም። ሁኔታው ስለማይናወጥ አይደለም፣ ዘመኑ ስለማይናወጥ አይደለም፣ አየሩ ስለማይናወጥ አይደለም። እና የታመንበት ስለማይናወጥ ነው። የምንመካበት ስለማይናወጥ ነው። አምላካችን ስለማይናወጥ ነው። የተደገፍነው የሚረዳን የሚዋጋልን ከእኛ ጋር ያለው የማይናወጥ ስለሆነ ነው። ክብር ለኢየሱስ ይሁን። ማርቆስ 4 ላይ ያለውን ነገራችሁ ነው። አንተ ማርቆስ ምዕራፍ 4 ላይ ወደ ማዶ እንሻገር አላችሁ አይደለ? ቁጥር 35 ጀምሮ ወደ ማዶ እንሻገር አላቸውና ወደ ማዶ ሊሄዱ ሲሉ ከወደፊት ብርቱ አውሎ ነፋስ ተነሳባቸውና ታንኳይቱ ውሃ እስኪሞላ ድረስ ተናወጡ ይላል። ከዛ ኢየሱስ ብድግ አለና እሱ አልተናወጠም። እነሱ ወዮ ይላል። ጠፋን፣ ስንጠፋ አይገድም ይላል። እሱ ግን ብድግ አለና ማዕበሉ ዝም በል ወጀቡንም ጸጥ በል። ወዲያው ታላቅ ጸጥታ ሆነ። ቀኛችሁን ብድግ አድርጉ። በነውጥ ውስጥ ላላችሁ ሰዎች መልእክት አሉ። ኢኮኖሚያችሁ የተናወጠ ያለ፣ ፋይናንሳችሁ የተናወጠ ያለ፣ ጤናችሁ የተናወጠ ያለ፣ ሰላማችሁ የተናወጠ ያለ፣ ቤታችሁ ትዳራችሁ እየተናወጠ ያለ ከዚህች ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ጸጥታ ሆነ። ሃሌሉያ። እደግመዋለሁ። ከዚህ ሰዓት ጀምሮ ከዚህች ጀምበር ላያልፍ እግዚአብሔር ጸጥ የሚያደርገው ነገር አለ። አሜን። አላባጀን የሶ ተናላባጃናማስ
እረፍት ያጣችሁ እረፍት የራቃችሁ ሰዎች ከነውጥ ወደ ነውጥ የምትሸጋገሩ በቃ 2015 ነውጥ ላይ ነበርኩ 2015 ነውጥ 16 ነውጥ 17 አሁንም ነውጥ ነው የኔ ማያባራ ዝናብ ሆኖ ለኔ መከራ የምትሉ ሰዎች እኔ እንደ እግዚአብሔር ሰው መልእክት አለኝ ዛሬ በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ የእረፍት ሂደት ትጀምራላችሁ። የእረፍት ፕሮሰስ ትጀምራላችሁ። ነገራችሁ መረጋጋት ይጀምራል። ነገራችሁ ማረፍ ይጀምራል። እስኪ ደገፍ በሉና አርፋለሁ በሉ። እስኪ ያመናችሁ ብቻ ደገፍ በሉ እፎይ በሉ። እስኪ በጌታ በኢየሱስም ትዳራችሁ የእረፍት ቤት ይሆን። ቢዝነሳችሁ የእረፍት ስፍራ ይሆን። ነውጥ የተከለከለ ይሆን። የማይናወጠው ይነሳልናል። የማይናወጠው ይነሳልናል። ብድግ አለና ዝም በል ጸጥ በል እምቢ ማለት አይችልም። እግዚአብሔር ዝም ያሰኝላችኋል። የሚገሰጽላችሁ ማዕበል አለ ዛሬ። የሚገሰጽ ወጀብ አለ ዛሬ። እግዚአብሔር የሚገስጸው ነገር አለ። ጃኒ ጋኒ ላባኒሞስ ይገሰጻል ነው ብላችሁ ያናወጠሽ ያለው ወዮ ያሰኘ ያለው እንቅልፍ የነሳ ለሌት ብቻን እንድትናገር ያደረገ መንገድ ላይ ስትሄድ ብቻን እንደምታወራ ያደረገ ነገር በጌታ ኢየሱስም ይገሰጻል። አራባራባራቦስ እኔ እንዲህ ብዙ ሰዎች እሰማለሁ። ማቆሚያው የቱ ጋር ነው? ይሄ ነገር የት ጋር ነው የሚቆመው? የት ጋር ነው ያበቃ? ይሄ ጉዳይ በጣም ጆሮ እየከረረ እየጦዘ እየባሰበት እየመጣ ያለው ነገር ያለው አንዳንድ ሰዎች ወጥ እየጦዘ የመጣ ያለው ይረጋጋል ሲባል ይሻላል ሲባል እየጦዘ የመጣ ያለው ነገር ያለው እየጦዘ የመጣው ነገር ይዞሽ አይሄድም። አሜን በሎኝ። ይዞ አይሄድም። ማጃና ማንታሎ ባሪሞሳ ሰላምን ይዞ አይሄድም። ጤንነትን ይዞ አይሄድም። ሕይወትን ይዞ አይሄድም። እየተናወጠ ያለው ነገር ይህን ይዞ አይሄድም። አልፎ ይሄዳል። አሜን ባባባባባስ ሸዳ ጋማዚ ጋር ሞሶታ ራባጃኒያስ አልፎ ይሄዳል። አሜን ትቶ ይሄዳል። አሜን ትቶሽ ይሄዳል። ትዳርሽን ትቶ ይሄዳል። ቢዝነስን ትቶ ይሄዳል። ሰላምህን ትቶ ይሄዳል። የተነሳብህ ማዕበል ትቶ ይሄዳል። ጮክ ብላችሁ ትቶኝ ይሄዳል በሉ ባካችሁ። ድገሙና ትቶኝ ይሄዳል በሉ። እስኪ እንደገና ትቶኝ ይሄዳል በሉ ባካችሁ። ናማጋዳማ ሶታራ ባጃና ማንቶራ ባጃና ያሳ ትቶሽ ይሄዳል። ትቶሽ ይሄዳል። ትቶሽ ይሄዳል። የእልከኛው ማዕበል ትቶ ይሄዳል። የእልከኛ ወጀብ ትቶ ይሄዳል። ትቶ ይሄዳል። አላባጃኒ ሞስ ተረበቸኔ ለቬኒሞስ ሊትራል እየተሸከሩ ያሉ ሰዎች ያሉ ወይ መካከል በቃ ችግር ውስጥ ያሉ በጣም ትንቅንቅ ውስጥ ያሉ ትንቅንቅ የሞት ሽረት አይነት ውስጥ ያሉ በጣም ጠላት ኃይሉን ያፈረጠመባቸው ጠላት ሰምቶ ኃይሉን አስተባብሮ የዘመተባቸው ቤታቸው እየተናወጠ ያለ ቢሮአቸው እየተናወጠ ያለ እግዚአብሔር ይናገረኛል። ጸጥታ ይሆናል። ሰላም ይሆናል። በቤታችሁ ላይ ሰላም ይሆናል። በትዳራችሁ ላይ ሰላም ይሆናል። በቢዝነሳችሁ ላይ ሰላም ጮክ ብላችሁ ሰላም ለቤቴ በሉ። ሰላም ለትዳሬ በሉ። ሰላም ለስራዬ፣ ሰላም ለጤናዬ፣ ሰላም ለሰላሜ በጌታ በኢየሱስም ሰላም ይሆናል። ማላቫኒሞስ ፕሬሬ በቼኒሞስ አዲጋና ሳታራ ባጃና ማንታራላ ባጃና እናንተ ሰዎች ስሙን። የእግዚአብሔር ቃል አሁንም ወደ ልቤ ይመጣል። አይሁዶችን ፈርቶ ሞት ፈርቶ በራቸውን ጥርቅም አድርጎ ዘግቶ በስጋት ውስጥ ላሉ ሰዎች በር ሳይንኳኳ ደግሞም ሳይከፈት ዘው ብሎ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ያለ ያ የሰላም አለቃ፣ ያ የሰላም ጌታ፣ ያ የሰላም ንጉሥ ዛሬ እየተናወጠች ላለች ነፍስ፣ ግራ እየተጋባ ላለው ሰው ሰላም ይሁን ተብሏል። ሰላም ይሁን ተብሏል። አላባጃኒሞስ አላባሽ ጋማሳታር አላባጃኒሞን ታራላባጃኒሞስ አሜን። ሰላም ይሆናል። ሰላም የናፈቃችሁ ሰዎች፣ ሳቅ የናፈቃችሁ ሰዎች መቼ ነው ምስቁ የምትሉት? በሰቆቃ ውስጥ ያላችሁ ሳቅ የራቃችሁ፣ ሳቅ ብርቅ የሆነባችሁ
መሳቅ ብርቅ የሆነባችሁ ፊታችሁ ተቀማዶ ያለ ያለ ጊዜያችሁ ፊታችሁ የተቀማደደ ቃሉ እንዲህ ይላል። ከዛን ቀን ጀምሮ ይላል ሐናም ፊቷ ሐዘንተኛ መስሎ አልታየም ይላል። በጌታ በኢየሱስም ከዚህ ቀን ጀምሮ ፊትሽ ሐዘንተኛ መስሎ አይታየም። ፊታችሁ ሐዘንተኛ መስሎ አይታየም። ጩኸታችሁ ተሰምቷል። ፊትሽ ሐዘንተኛ መስሎ አይታየም። ጃና ማሳቶራ ያ በብሶት የምትታወቅ ሴት፣ ያ በምሬት የምትታወቅ ሴት፣ ያ በለቅሶ የምትታወቅ ሴት፣ ያ በትካዜ የምትታወቅ ሴት፣ ያ በእንጎርጎሮ የምትታወቅ ሴት የፊት ገጽታ ተቀየረ። የፊት ገጽታችሁን እንቀይር። ሰላም፣ የማይናጋ ሰላም፣ የማይፈርስ ሰላም፣ የማይደፈርስ ሰላም በቤታችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ፣ በሰላማችሁ ላይ በጌታ በኢየሱስም ሰላም ሆነ። ኢየሱስ ጌታ ነው። ነውጡ አይቀጥልም ይለኛል ጌታ። አይቀጥልም ነው ምለኝ ጌታ። አይቀጥልም። የት ጋ ነው የሚያበቃ? የት ጋ ነው የሚቆመው? የት ጋ ነው ማቆሚያ? ማብቂያው የት ጋ ነው ላላችሁ ሰዎች እንዲህ ይላችኋል ጌታ። አይቀጥልም። ከእናንተ ጋር ከአንቺ ጋር አይቀጥልም። እያስጨነቀ አይቀጥልም። እያስለቀሰሽ አይቀጥልም። ግራ እያጋባህ አይቀጥልም። ጮክ ብላችሁ አይቀጥልም በሉ እስኪ። ደሙን አይቀጥልም በሉ እስኪ። አላማቻ ቀኛችሁ ከፍ አድርጎና ጸልያለሁ። መጸለይ ጀምሮ የሰማችሁትን ቃል አውጁ። በራሳችሁ ላይ፣ በቤታችሁ ላይ አውጁ። በትዳራችሁ ላይ አውጁ። ሰላም ሆኗል በሉ። ሰላም በሉ። ሰላም አውጁ። ሰላም ለቢዝነሴ ሰላም። ሰው በሰላም ሰርቶ ሲገባ ያንቺ ሰላም ያጣ ትንሹ ነገር ይገል ጠላት የዘመተብኝ ጆሮአችሁ መራራ የሆነ ቤታችሁ መራራ የሆነ ትዳራችሁ መራራ የሆነባችሁ በጌታ በኢየሱስ መራራ ጽዋ ከዚህ ሕዝብ ቤት የተደፋ ይሆን። መራራ ጽዋ የተደፋ ይሆን። መራራው ጽዋ ይደፋ በጌታ በኢየሱስ መራራው ጽዋ ይደፋ። ዝም ብላችሁ ሰላም 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 ለቤቴ ሰላም፣ ለመኝታዬ ሰላም፣ ለእንቅልፌ ሰላም። ላቲጋና ሳታራ ባጃር የአንዳንዶች በእውነት በጌታ ፊት ነው ያለሁት። አልዋሻችሁም። የሰላም እንቅልፍ የሚተኙ ሰዎች አሉ። ከዛሬ ጀምሮ የሰላም እንቅልፍ ያጡ እንቅልፋቸው በነውጥ የተሞላ በርብሻ የተሞላ የሚረበሹ በመኝታቸው የሚታወቁ ሰዎች አሉ። እግዚአብሔር ይናገረኛል። ከዚህ ቀን ጀምሮ እንቅልፋችሁ የሰላም ይሆናል። እንቅልፋችሁ የእረፍት ይሆናል። እንቅልፋችሁ የእፎይታ ይሆናል። ሰላማችሁ ተመለሰ። ሌሊታችሁ የሰላም ይሆናል። ሌሊታችሁ የእረፍት ይሆናል። ቀናችሁ የትጋት የሳቅ ይሆናል። ናዳጋማ ጃናማ ጃናማ ላራባራላ ባሸሌሌ ቤጎ መጸለይ ጀምሯል። ማታ ኮሳ በልሳኖቻችሁ ጸልዩ። ሰላም ለቤቴ፣ ሰላም ለልጆቼ፣ ሰላም ለትዳሬ፣ ሰላም ለኢኮኖሚ፣ ሰላም ለምድሬ፣ ለኢትዮጵያ ሰላም። ለምድሬ ሰላም ብርቅ ሆኖ አይቀጥልም። ሰላም ይሆናል። ለኢትዮጵያ ሰላም ይሆናል። ሌላጫጋ ማሳታራ ባጃጋ የጦረኞችን ጦር ይቆርጣል ጌታ። በዚህ ስናገር ቀስትን ይሰብራሉ፣ ጦርን ይቆርጣሉ ይላል። ጦር ይሰበራል፣ ቀስት ይሰበራል። ከግለሰብ ቤት፣ ከቤተሰብ ላይ፣ ከአገሪቱ ላይ ጦር ይሰበራል፣ ቀስት ይሰበራል። ሰላም 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 ይሆናል በጌታ በኢየሱስ ስም። ባጃና ማካታ ጎሶ ካራ ባጃቢያ አንናወጥም፣ አንናወጥም። ሁከት አይቀጥልም፣ ነውጥ አይቀጥልም፣ ግራ መጋባት አይቀጥልም፣ ጭንቀት አይቀጥልም። በኢየሱስ ክርስቶስ ስም አይቀጥልም፣ አይቀጥልም። በቤትሽ ሰላምሽ ይቀጥላል፣ ሰላም ይቀጥላል። ነውጥ አይቀጥልም፣ ጭንቀት አይቀጥልም፣ ግራ መጋባት አይቀጥልም፣ ለቅሶ አይቀጥልም። በኢየሱስም ለቅሶ አይቀጥልም። በኢየሱስም ጭንቀት አይቀጥልም፣ ሁከት አይቀጥልም፣ መታወክ አይቀጥልም። ሰላም ይቀጥላል። በኢየሱስም ሰላም ይሆናል። በኢየሱስም ሰላም ይሆናል። ሁከት ይመታ፣ ጭንቀት ይመታ፣ ነውጥ ይመታ። በኢየሱስም ነውጥ ይመታ፣ አናዋጩ ይመታ። ለባራባራቦስ ቤቤቤ ማሳታራ ባጃያ
ለያሞ ሳታራ ባጃኔ ማንታራ ላባጃን ያሳ ላዲያ ማንታቶ ታራራ ባሽለ በጄኒያስ ወዳጄ ኃይሉን ያስተባበረብን የጠላት መንጋ እግዚአብሔር ሲበትና ያለ ነፍስን ለማስጨነቅ የታጠቀብን ታቃለ የሆነ ማዕበል ተነስቶ ሲያናውጥ እየተናወጥክ እንዳለ አያለሁ እየተናወጥክ እንዳለ ያለው እግዚአብሔር ያናወጠን ገስጫለሁ ይለኛል። በጌታ ኢየሱስ የተገሰጸ ነው የተገሰጸ ነው የተገሰጸ ነው። የክፎችን ቋንቋ ይገበላልቃል ምክራቸው ትንፍና አደርጋለሁ የተነሱብን የተማማሉብን አንድ የሆኑብን ይለኛል። ቋንቋቸው ይገበላለቃል ምክራቸው ስንፍና ይሆናል። እንደ ሞኝ ይቆጠሩ እንደ አላዋቂ ያዩ ይለኛል ጌታ። እኔ ከአንተ ጋር እንዳለው ያ ያለኛል ላቲን ያሳተራ ላባጃኔዎስ በናዝሬቱ ጌታ በኢየሱስም አስጨናቂው ይመታ ይሰበር ጨለማዎች ይሰበር ከዘመኑ ላይ አስሳት ጀምሮ ሰላምና እረፍት ሆኖልናል። ላሊያማ ሶፕራና ማሽኔ ቤቴያ ቤታቸው በሰላም ይሞላል። ትዳራቸው በሰላም ይሞላል። ሁከት ይመታ፣ ጭንቀት ይመታ፣ ውጥረት ይመታ። ቃሉን እየተናገርኩ እያለ እንደዚህ ነው ብለን የሚፈራረቅባት ንፋስ አለ ወጀብ አለ ማዕበል አለ። የት ጋር ነው የሚያቆመው ከሚሉ ሰዎች አንቀርች የት ጋር ነው ይህ ነገር የሚያበቃ እስከ መቼ በዚህ ያለ ውስጥ ይቀጥላሉ? የት ጋር ነው ማቆም ያሉት? የከረም ያለ ነገር እየጦዘ የመጣ ያለው ነገር እግዚአብሔር ምዕራፉን ሲዘጋ ሲጠቀልለው መቋጫ የሚያገኝ ነገር አለ። ሰው የማይረዳልሽ ይሾታልሽ፣ ሰው የማያውቅልሽ ሞንኪያለሽ፣ ሰው የማያውቅልሽ ውስጥሽ ደምቶ ውስጥሽ ቆስሎ ሰው ማን በጣም የጠላሽ ሰዎችሽ ምንም ነገር ያጎደለባት ድረስ ያለሽ እንጂ ውስጥሽ በጣም ተቆሯል፣ ውስጥሽ በጣም ተጎድቷል። ጄነ ገና ላባን ሰትረ ለደች በሽታ ላይ እንዳልወድቅ በሽታ ላይ እንዳልወድቅ ጌታ በቃ ለጤናሽ ልትሰጊ ድረስ ነገሩ በጣም ቀኛ ትምህርቱን ባካችሁ ዛሬ የሚያልፍ ሰው አለ። ዛሬ ከሚያልፉ ሰዎች መካከል አንዷ ይቺ ሴት ናት። ዛሬ በጌታ በኢየሱስ በጨለማ ኃይል ይፍረስ፣ የሚያስጨንቃት ይበተን፣ የክፉ ኃይል ይሰበር። አላቦራ ባሴካራ ላባጃኒ ማንቶሪያ የረብሽ ጌታ የሰላምሽ አምላክ ወደ ሕይወትሽ መጣ። አታፍ የተገዳደረሽ በጣም በቀታቀለሽ ካንቺ ይበልጥ ሰው ከዚያ ጋር ስታገረ ካንቺ ይበልጥ ኃይል ያለው እየታገረሽ ያለው ልጅ እየታገረ ያለው ግን እንዴት ነው ወደቀ እስከባን ድረስ እየታገረሽ ያለው እጅ ሲወድቅ ያለ ወደቀ በጌታ በኢየሱስ እየታገረሽ ያለው ወደቀ። እግዚአብሔር ያለ የክርክሩን ምዕራፍ ዘጋለሁ ይላል። ክርክር አለ፣ ብርቱ ክርክር አለ፣ ክርክር አለ፣ ሙግት አለ። እግዚአብሔር ምዕራፉን ዘጋለሁ፣ አሳርፍሻለሁ። ሃሌሉያ! ክቡር እጅ በላያቸው ላይ፣ የመንፈስ እሳት በላያቸው ላይ፣ የጸጋ ጉልበት በላያቸው ላይ ለዲዶ ታራባጃን የጠላት ቀስት ተሰወረ። ፕራሽጋማስ ለንቴጋማኒዮ ሶፓራባጃን ጨለማ ይመታ፣ የክፉ ምሽግ ይፍረስ፣ ኃይል በላያቸው ላይ ይሁን። ሌላም ተኮታ ሰፕራና ባጃሪያስ ተገዝቶልሻል፣ ተገዝቶልሻል። በኢየሱስ ክርስቶስ ስም ተገሰጸ፣ ተገሰጸ፣ ተገሰጸ። አናዋጡ ተገሰጸ፣ ተገሰጸ። ሾራና ለማሪዎስ ዩኒፎርም ተፈረሰ፣ ፈረሰ፣ ፈረሰ። ዙሪያሽ የከፋው ረስ መጣን አንድ ልክ ያለ ተወሽላል፣ ትቶሽላል፣ ትቶሽላል። ከቦሻው ነገር ትቶሽላል።
እጅ ለማርያም መራዋላት በኢየሱስ ክርስቶስ ቤቷ የእረፍት ቤት ሰላማቸው ብሎ ይሽሙ። በኢየሱስ ክርስቶስ የዚህ ሕዝብ ሰላም ይመለስ፣ ይመለስ ሰላማቸው፣ ይመለስ ሰላማቸው። ናንዳጎዳ ካታቆጣ Makajina. አላጋናማስ እጃችሁን ዘርጉ እስኪ ወደዚህ ሂድ። በጌታ በኢየሱስ ክርስቶስ ስም አዋጁ የተገለበጠ ይሁን፣ የፈረሰ ይሁን፣ ይፍረስ፣ ይፍረስ። የጨለማ አዋጅ ይፍረስ፣ ይፍረስ፣ ይፍረስ። አይወርስሽም፣ አይወርስሽም። በኢየሱስ ክርስቶስ ወረወረባት ቀስት ይሰባል። ፈርሷል። ቁጭ በይ። ክብር ለታላቅ ስምህ ይሁን። እናመሰግንሃል። በሁሉ ለስምህ ክብር ይሁን። እጃችሁ ከፍ አድርጉና አልናወጥም በሎ እስኪ ድገሙና እያናወጠኝ ያለው አይቀጥልም በሎ እስኪ በእረፍት እቀጥላለሁ በሎ እስኪ በሰላም እቀጥላለሁ። ከኔ ጋር የሚቀጥለው ወጀብ የለም በሎ እስኪ ከኔ ጋር የሚቀጥለው ማዕበል የለም በሎ እስኪ ወዳጅ እልከኛውን ይለኛል ጌታ። እልከኛውን መልኩን እየቀያየረ እየተገዳደረ ያለውን እልከኛ መንፈስ መትቻለሁ ይለኛል። አይካሲትሬ ለቤጀነ ለቤንታራና ማጀ ማጋዲስቴን ታዶራ ባሽ ለቤጀነ ሞቶ እግዚአብሔር ባንተ የጀመረውን ነገር ስላየ በቅንዓት ነገሮችን ፓራላይዝ ለማድረግ በጀምር ነገር ተንጠልጥሎ ጊዜ እንዲፈጅ ከየአቅጣጫ ስትራቴጂ ነድፎ እየተፋለመ ያለውን የጨለማ መንጋ እግዚአብሔር መታ። ግን በጌታ በኢየሱስም ይመታ። እጃችሁ ቀኛችሁ ከፍ አድርጉና እስኪ በኢየሱስም ይመታ በሉ እስኪ ምቱ እስኪ እንደገና ምቱ እስኪ እንደገና ምቱ እስኪ ከስጋ ለባሽ ጀርባ ያለ ከወዳጅ ጀርባ ያለ ከጠላት ጀርባ ያለ ከሚታወቅ ጀርባ ያለ ከማይታወቅ ጀርባ ያለ ወንድሜን ለማቆም እየታገሉ ያሉ እጆች በጌታ በኢየሱስም ይሰባበሩ። ከግራ ይሰባበሩ፣ ከቀኝ ይሰባበሩ፣ ከፊቱ ይሰባበሩ፣ ከኋላው ይሰባበሩ፣ በኢየሱስም ይሰባበሩ። አጂና ሶታራ ላማቻ ሚገርም ነገር በጣም በርትቶ ብዙ እጆች ናቸው አንተ ለማቋም የታገሉ ያሉ። አንድ ባንድ ተስደፍልፎ ሲወድቁ ሲስለፈለፉ በመካከላቸው ሰንጥቀ ግን አልፈ ስትል አያለው። ፕሪማሳ ታራባሸለ ለቤቴሪያ ሊያደክሙ የወጡትን እጆች ይለኛል። ሊያደክሙ የተባበሩ እጆችን አደከምኩ ይለኛል ጌታ። ጃኒሞን ታሊቤኒ ሞሳ ተራላባ ጃኒሞ ሸለሜኒ ሞንጋ ትእዛዝ ወጥቷል። አንተ ሰው እግዚአብሔር በማስደንገጥ ያልፋል። እግዚአብሔር በማስፈራት ያልፋል። ዘዳግም 9 ላይ ይቆላል። እግዚአብሔር አምላክ እንደሚባላ እሳት ሆኖ በፊት ያልፋል ይላል። እንደሚባላ እሳት ሆኖ እግዚአብሔር በፊት ያልፋል። ጠላቶች ይደነግጣሉ። እጃቸው ይደክማል።